እግዚአብሔር በብሩህ ደመና ተጭኖ በማይጠል ሻገርን የተማረው ደስ ይበልን። በቅዱሳን ነቢያት በቅዱሳን መላእክት አገልግሎት አንተ በተገለጠልን የተማረው ደስ ይበልን። ከአብ ከመንፈስ ቅዱስ ጋር የምንሰግድለት አብ በእግዚአብሔር አንቺ አንቺ ወለድን ወለድሽም የተማረው ደስ ይበልን። እኛ ለምእመናን ወንጌልን የማስተምርለት የጌታ እናቱም የተማረው ደስ ይበልን። ከወለድሽ በኋላ ራሰ በድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤል ወለድሽም የተማረው ደስ ይበልን። ራሰ በድንግልናሽ እንዳይለወጥ ቅዱስ ክርስቶስን የወለድሽም የተማረው ሰላምታ ይገባሻል። ራሰ በድንግልናሽ እንዳይለወጥ ንጉሥ ክርስቶስን የወለድሽም የተማረው ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናት አገልጋይ ተብለሻልና እግዚአብሔር ባሪያሽን ባሪያ አድርጎ ባለሟልነት አግኝቶሻል። የተማረው ሰላምታ ይገባሻል። ታምሪያ ለግስና ቅድስት ድንግል በክሬ ማርያም ወላዲተ አምላክ ጸሎታ ወበረከታ ወበረከተ ፍቅር ወዳ ያሉ ምስየነ ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በሆነች ይደርብንና አምላክን ወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ተአምር ነው። ስለ አንዲት ዘማ ተነገረ። ከዕለታት በአንድ ቀን በሥጋዋ ስትሴስን አግኝታው እንደ ሙሴ ሥርዓት በድንጋይ ወግረው ይገሏት ዘንድ ያዟት። ሕዝቡም እናንተ ሰዎች እስከ 3 ቀን ድረስ ታገሱኝ ብላ ለመነቻቸው። ያችን ብላቴና ወደ ቤተ መቅደስ ወሰዷት። በገባችን ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል አገኘችና ሰዎች ሁሉ የምታድኛቸው ሆይ አድኝኝ እያለች በለቅሶና በየሚያቃጥል እንባ ለመነቻት። በሰማዕታት ሥራ የምታሰሪያቸው ድንግል ሆይ አድኝኝ ፈጽሜ ስለበደለው ሰዎች ሁሉ ሊገድሉኝ ይወዳሉና አንቺ ግን አንቺን መጠጊያ ለሚያደርጉ ሁሉ ይቅርታን ልታደርጊላቸው ትወጃለሽ። ይህንም ተናግራ ተኛች። ኃጢአቷን ለቄስ እንድትናገር እንጂ በድንጋይ ወግረው እንዳይገሏት ያን ጊዜ እመቤታችን ያችን ብላቴና ወደ ያዟት ሰዎች ሁሉ በላይ ፈጥና መጣች። ከመኝታቸው ተነስተው እንደ ሥራቸው ሁሉ ተሰበሰቡና እመቤታችን እንደነገረቻቸው የነገረቻቸውን እያንዳንዳቸው ተናገሩ። የሁሉ ነገር አንድ ሆነ። ሕዝቡም ሁሉ ይህን ነገር አደነቁ። ያን ጊዜ ሕዝቡም ኃጢአቷን ለቄስ ሄዳ ትነግር ዘንድ ተዋት። ኃጢአታ ስለማስተሰርይ ንስሐ ገባች። ልመናዋ ክብሯ በእኛ ለዘላለሙ ይደርብን።